የኢትዮጵያ ሕዝብ እውነቱን ማወቅ ይገባል። በአማራና በኦሮሞ መካከል ጠላት አንዱ ያንዱ ጠላት እንዲሆን ተደርጎ የተተከለው ተክል ቀላል አይደለም። መርዙ ቀላል አይደለም። እነኚህ መፈናቀል ምን የምንላቸው ዝም ብሎ እኮ የመጡ አይደለም። ለዘመናት በጥላቻ ላይ ጥላቻ ድሪቶ ስንመግብ ነው የኖርነው ትውልድን። ጥላቻ ጠላትህ የበዘበዘ የገደለ ጡትህን የቆረጠ ዘርህን ያጠፋ እየተባለ እየተሰበከ በዚህ የተሞላ ነው የኖረው ትውልዱ። ተራ ድሃ እንኳ በሰውነቱ ሰው መሆኑን እስኪክድ ድረስ ገዳይ አስገዳይ አድርጎ እንዲታይ ጠላት ሆኖ እንዲታይ ተደርጎ ነው ሲጫንበት የኖረው። የኢትዮጵያ ሕዝብ እውነቱን ማወቅ ይገባል። በአማራና በኦሮሞ መካከል ጠላት አንዱ ያንዱ ጠላት እንዲሆን ተደርጎ የተተከለው ተክል ቀላል አይደለም። መርዙ ቀላል አይደለም። እነኚህ መፈናቀል ምን የምንላቸው ዝም ብሎ እኮ የመጡ አይደለም። ለዘመናት በጥላቻ ላይ ጥላቻ ድሪቶ ስንመግብ ነው የኖርነው ትውልድን። ጥላቻ ጠላትህ የበዘበዘ የገደለ ጡትህን የቆረጠ ዘርህን ያጠፋ እየተባለ እየተሰበከ በዚህ የተሞላ ነው የኖረው ትውልዱ። ተራ ድሃ እንኳ በሰውነቱ ሰው መሆኑን እስኪክድ ድረስ ገዳይ አስገዳይ አድርጎ እንዲታይ ጠላት ሆኖ እንዲታይ ተደርጎ ነው ሲጫንበት የኖረው። የኢትዮጵያ ሕዝብ እውነቱን ማወቅ ይገባል። በአማራና በኦሮሞ መካከል ጠላት አንዱ ያንዱ ጠላት እንዲሆን ተደርጎ የተተከለው ተክል ቀላል አይደለም። መርዙ ቀላል አይደለም። እነኚህ መፈናቀል ምን የምንላቸው ዝም ብሎ እኮ የመጡ አይደለም። ለዘመናት በጥላቻ ላይ ጥላቻ ድሪቶ ስንመግብ ነው የኖርነው ትውልድን። ጥላቻ ጠላትህ የበዘበዘ የገደለ ጡትህን የቆረጠ ዘርህን ያጠፋ እየተባለ እየተሰበከ በዚህ የተሞላ ነው የኖረው ትውልዱ። ተራ ድሃ እንኳ በሰውነቱ ሰው መሆኑን እስኪክድ ድረስ ገዳይ አስገዳይ አድርጎ እንዲታይ ጠላት ሆኖ እንዲታይ ተደርጎ ነው ሲጫንበት የኖረው። የኢትዮጵያ ሕዝብ እውነቱን ማወቅ ይገባል። በአማራና በኦሮሞ መካከል ጠላት አንዱ ያንዱ ጠላት እንዲሆን ተደርጎ የተተከለው ተክል ቀላል አይደለም። መርዙ ቀላል አይደለም። እነኚህ መፈናቀል ምን የምንላቸው ዝም ብሎ እኮ የመጡ አይደለም። ለዘመናት በጥላቻ ላይ ጥላቻ ድሪቶ ስንመግብ ነው የኖርነው ትውልድን። ጥላቻ ጠላትህ የበዘበዘ የገደለ ጡትህን የቆረጠ ዘርህን ያጠፋ እየተባለ እየተሰበከ በዚህ የተሞላ ነው የኖረው ትውልዱ። ተራ ድሃ እንኳ በሰውነቱ ሰው መሆኑን እስኪክድ ድረስ ገዳይ አስገዳይ አድርጎ እንዲታይ ጠላት ሆኖ እንዲታይ ተደርጎ ነው ሲጫንበት የኖረው። የኢትዮጵያ ሕዝብ እውነቱን ማወቅ ይገባል። በአማራና በኦሮሞ መካከል ጠላት አንዱ ያንዱ ጠላት እንዲሆን ተደርጎ የተተከለው ተክል ቀላል አይደለም። መርዙ ቀላል አይደለም። እነኚህ መፈናቀል ምን የምንላቸው ዝም ብሎ እኮ የመጡ አይደለም። ለዘመናት በጥላቻ ላይ ጥላቻ ድሪቶ ስንመግብ ነው የኖርነው ትውልድን። ጥላቻ ጠላትህ የበዘበዘ የገደለ ጡትህን የቆረጠ ዘርህን ያጠፋ እየተባለ እየተሰበከ በዚህ የተሞላ ነው የኖረው ትውልዱ። ተራ ድሃ እንኳ በሰውነቱ ሰው መሆኑን እስኪክድ ድረስ ገዳይ አስገዳይ አድርጎ እንዲታይ ጠላት ሆኖ እንዲታይ ተደርጎ ነው ሲጫንበት የኖረው።